بسم الله الحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه أما بعد اللهم بارك لنا في رجب وشعبان وبلغنا رمضان بالأمن والإيمان والسلامة والإسلام اللهم آمين ودو عندما نهيتوشي إن شاء الله ذاري عند وهابي صلاة تكبينة اللوم ودكنا وإيانا إن شاء الله اسكي من أنت تنترسون يملون النجار ውድቅ መሆኑንስ በአላህና በባሪያው መካከል ያለን ነገር ያለን ሥራ እንዴት ውድቅ ነው ሊል ቻለ? እስኪ ያንን ነገር እውነት ምክንያት ይሆነዋል የሚለውስ ነገር ትክክል ነው የሚለውን ነገር የምናይ ይሆናል። ሊላሂ ተዓላ ብለን እንከታተል። አላሁ ተዓላ ከእስባሮቹ ያድርገን። እንስማ። አህባሾችና አሽዓሪያዎች ሰላታቸው ባጢል መሆኑን ስንቶቻችን ነው የምናውቀው? አሰላሙ አለይኩም ወራህመቱላህ ወበረካቱ። ይህንንም እንዴት ማለት ያልክ ልትሉ ትችላላችሁ። ናም እስኪ ይህንን በአላህና በባሪያው መካከል ያለን ሥራ አንተ ብድግ ብለህ ውድቅ ነው ለማለት የቻልክበት ምክንያት ምንድን ነው? እኛ ሰላት ላይ ነቢዩ ሰለላሁ ዐለይሂ ወሰለም እንዳስተማሩን ነው ምንሰግደው፣ ፋቲሓን ነው ምንቀራው። ከዚህ ውጭ ሌላ ነገር የምናደርገው ነገር ነቢዩ ሰለላሁ ዐለይሂ ወሰለም ያስቀመጧቸው አዝካሮችን እንጂ የምንጠቀም ነገር አይደለም። እንዴት ይህንን ልትል ቻልክ? አጠር ያለች ደቂቃ ውስጥ አብረን የምናጋለጠው ይሆናል ኢንሻአላህ። የአህባሾችና የአሽዓሪዮች ሰላት ባጢል መሆኑን لأنهم يتكلمون في الصلاة እነሱ በሰላት ውስጥ ስለሚያወሩ ማለት ነው። እንዴት እናወራለን? እንደምናይቶች መቼም እኛ አህሉ ሱና ወልጀማዓ አሽዓራ ነው። አንድም ሰው በሰላት ውስጥ ከነቢዩ ሰለላሁ ዐለይሂ ወሰለም ከመጡት ከፋቲሓ ከአዝካሮች ውጪ ሌላ ነገር የምናገር ሰው አለ? የለም። ግን ይህንን ነገር እንዴት ይቻላል? እስኪ እንስሙ። ወላሂ ፍቅህ የመጀመሪያ ደረጃ የምትጠቀረው በፍቅህ ዘርፍ ማለት ነው። የመጀመሪያ ደረጃ ሰፊና የምትባለው ክታብ ማለት ነው። ትንሽ ይዋ ያችን እንኳን የሞከረ የሆነ ሰው ይህንን ንግግር አይልም። ምክንያቱም እዛ ሰፊና ላይ የተጠቀሰ የሆነ ነገር ነው። ሱብሃንአላህ። እስኪ ስሙት። ምክንያቱም ሰምተን ኢንሻአላህ ሌላ ቦታ ሳንሄድ ወደ ትላልቅ ክታቦች ሳንሄድ ማለት ነው ፍቅህ ላይ ሰፊና ላይ ባለ ነገር መልስ እንሰጠዋለን። ሰው ልጅ ሆኖ በሚጫወት ጊዜ፣ በሚበላ ጊዜ፣ በሚጠጣ ጊዜ፣ በሚቀመጥ ጊዜም በውስጡ የሚያስብ ነገር አይጠፋም። ማንኛውም ሰው ከነፍስያው ጋር ያወራል ማለት ነው። ይሄ ደግሞ እነሱ ዘንድ ንግግር ይባላል። ሱብሃንአላህ። ተመልከቱ፣ በውስጥ የሚታሰበውን ነገር ንግግር ይሉታል እያለን ነው። ዑለማዎች ደግሞ ምን እንዳሉ ኢንሻአላህ እንሄዳለን። ነገር ግን ስለኛ ስለ ፍጡሮች ስለኛ አሰጋገድ እያወራ ስለ አላሁ ተዓላ ንግግር ይሄዳል። ምን አገናኘው? ወይም ወሬ ይባላል። አንድ ሰው በሚሰግድ ጊዜ ሁሉንም ነገር የሚያስታውሰው ከነፍስያው ጋር የሚያወራው በብዛት በሰላት ውስጥ ነው። እንደዚሁም እነሱ ዘንድ ንግግር የሚባለው ከላሙላሂ ነፍስዩን የአላህ ንግግር በኻጢር የሚወራው ነገር ነው። ሱብሓነላህ። ከላሙላሂ ነፍስዩን ስለኛ አይደለም እያወራ የነበረው ስለ አላህ ንግግር ምን ወሰደ? እኛ ሰላት ውስጥ ምናስበው ንግግር የአላህ ንግግር ነው እንዴ? ላ ምን አገናኘው? ቢያንስ እንኳን ፍቅያውን አንዳንድ ወሃቢያዎች አሉ እድሜን ማባከን ነው የሚሉ ወሃቢያዎች አሉ። ምናልባት አንተ ከነሱ ሆነህም ፍቅህ ሳትቀራ አልፈ ቢያንስ ነህ ሞክራ ትንሽ የአጅር ማሸሮችን እኮ ከተመለከትክ ማለት ነው ከላም ብሎ ማለት عند الفقهاء كل ما ابطل الصلاه ነው። ሰላትን ያበላሸ ነገር ሁሉ ከላም ይባላል ፉቃሃዎች ዘንድ። እነሱ ዘንድም ከላም የሚባለው ነገር ምን እንደሆነ ያስቀምጣሉ ኑሐቶች ማለት ነው። ግን የነሱንም ያስቀመጡ عند الفقهاء ደግሞ ሰላትን ያበላሸ ነገር ሁሉ ከላም ይባላል ይላሉ። ቢያንስ ፍቅህን ሳትቀራ ያለፍክ ከሆነ ማለት ነው። ነገር ግን ፍቅህን የቀራህ ከሆነ እስኪ ሰፊና ላይ ትልቁ ክታብ ሳትሄድ ማለት ትንሽዬዋ ክታብ ሰፊና ላይ ግባና ተመለከት እስኪ ምንድነው የሚሉት? ወንጡቁ ሰላትን የሚያበላሸው ንግግር ማለት ነው። ተመልከት፣ ውስጥ ላይ ያታሰበው አይደለም፣ ከየት ያመጣው የሆነ ነገር ነው። የአሽዓሪዎች ክታብ የሚለው እኮ ይህን ነው። ፉቃሃዎች ዘንድ ከላም የሚባለው ይህ ነው። ሰላት ያበላሻል የሚባለው ንግግር ይህ ነው። ከየት ነው ያመጣው አንተ የምትለውን ነገር? ተመልከት ሰፊና ላይ ማለት ነው
ሰላት የሚያበላሸው ወንጥቁ ቢሐርፈይኒ በሁለት ፊደል መናገር ነው። አው ሐርፊን ሙፍሂሚን ዓምደን ነው እሱም ደግሞ አው ሐርፊን ሙፍሂሚን ወይም ደግሞ በአንድ ፊደል ይህም ደግሞ ፊደል ማዕና ያለው የሚያስረዳ ይሆናል። ለምሳሌ አንድ ሰው እያለፈ አየሁና ና አልኩ። ይህ አንድ ፊደል ነበር፣ ነገር ግን ለሰውየው ያስረዳዋል የፈለከውን ነገር ማለት ተመለስ ማለት ነው የፈለከበት ማለት ነው። ኢዘን አንድም ፊደል ሆና ማዕና የሚያስረዳ ነገር ከሆነ ሶላትን ያበላሻል ማለት ነው። ኢዘን አንተ እንደምትለው አይደለም። ኢነማ ፉቃሆች ያስቀምጡት ነገር ይህ ነው። ምንድነው ያሉት? ሶላት የሚያበላሸው ወንጥቁ ቢሐርፈይን በሁለት ፊደል መናገር ነው፣ ወይም ደግሞ በአንድ ፊደል ማዕናን የሚያስረዳ በሆነው ማለት ነው። ከላም የሚባለው ነገር ወይም ደግሞ ንግግር የሚባለው ነገር عند الفقهاء ምንድነው? عند النحويين ምንድነው? عند المتكلمين ምንድነው? ይህንን ነገር ለይታ ይወቀና ከዛ በኋላ የኛ ሶላት እንደተበላሸና እንዳልተበላሸ ተነግረናል። ሱብሃንአላህ። በዚህ ልክ ፍቅህ ሳትቀራ ሚዲያ ላይ ወጥተህ ሐቅን አስተምራለሁ ለአህሉ ሱና ወልጀማዓ ደግሞ እረምት አደርጋለሁ ብለህ መነሳት ይህ ውርደትን እንጂ እውቀት አልባ መሆንን እንጂ እውቀት መኖርህን አያመላክትም።